ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ ሪቾ ላይፍ ስታይል የዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። አይ ሆፕ እናንተ ጋር ሁሉም ሰላም እንደሚሆን ተስፋ አደርጋለሁ ማለት ነው። በዛሬው ቪዲዮ ወደ እናንተ ይዤላችሁ የመጣሁት ፓርት 2 የፀጉርና የፊት ማስክ እንዴት በቀላሉ መንገድ በቤታችን ውስጥ ማዘጋጀት እንችላለን የሚለውን ጥሩ ውህድ ይዤላችሁ መጥቻለሁ። የትም እንዳትሄዱ ተከታተሉኝ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሰብስክራይብ ደግሞ ስታደርጉ የደውል ምልክቷን እንድትጫኑ አዳዲስ ቪዲዮዎችን ስንጭን ቀጥታ እናንተ ጋር እንዲደርስ ይሆናል ማለት ነው። ከዛም በተጨማሪም ደግሞ ላይክ እያደረጋችሁ ለብዙዎች ተደራሽ እንዲሆን ስንል እንጠይቃለን ማለት ነው። የትም እንዳትሄዱ ታተርፉበታላችሁ። አብረን ውህዱን እናዘጋጃለን ማለት ነው። ሌትስ ጎ። ተመልሰናል። አብራችሁን ቆዩ። አብረን ውህዱ እናዘጋጃለን። ስለዚህ ፔጃችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ተከታተሉን፣ አበረታቱን እንላለን ማለት ነው። ወደ ዛሬ ወደምናዘጋጀው ውህድ ስንሄድ ዛሬ ላይ ለፀጉራችንና ለፊታችን የምናዘጋጀው ውህድ በቤታችን በቀላሉ ፐርፐዝሊ ለፀጉር ለፊት ብለን የምንገዛቸው ማቴሪያሎች አይደሉም። ስለዚህ ለምግብነት የምንገዛቸው ፕሮዳክቶች ናቸው። እነዚህን ፕሮዳክቶች ቤዝ አድርገን በቀላሉ በቤታችን እንዴት የፀጉራችንን እና የፊታችንን ትሪትመንት ወይም ደግሞ ጤንነት እንጠብቃለን የሚለውን እናያለን። ውህዱ ከሙዝ ከእርጎ እና ከማር የሚሰራ ነው። እንደ ዘርፈ ብዙ ጠቀሜታዎች አሉት። አንድ ላይ ውህዱን አድርገን ለፀጉራችን ስንጠቀመው ግን ለብቻ አድርገን ስናየው ሙዝ በውስጡ ፖታሺየም አለው፣ ቪታሚኖች አሉት፣ ከፍተኛ ሚነራሎች አሉት። ስለዚህ ለፀጉራችን ከፍተኛ እርጥበትን ፕሮቫይድ በማድረግ ከፍተኛ ግልጋሎት ይሰጠናል ማለት ነው። ፀጉራችን ደግሞ እርጥበት በደንብ በበቂ ሁኔታ እርጥበት ደግሞ ካገኘ ኢዝሊ ይበጠርልለታል። ድራይነስን ኮንትሮል ካደረግንለት እንዳይበጣጠስ ይረዳዋል። ስለዚህ ያ ካልተበጣጠሰ ደግሞ ፀጉራችን ፕሮፐርሊ እድገቱን እና ጤናማነቱን ይዞ ይቀጥላል ማለት ነው። እሺ ውድ ተከታታዮቼ እዚህ ጋር ማይኬ ኦፍ ሆኖ ቮይስ ኦቨር ላርግላችሁ ማለት ነው። ከሙዝ ቀጥሎ የምንጠቀመው ውህድ ውስጥ የምናስገባው እርጎን ነው። እርጎ ደግሞ በከፍተኛ ሁኔታ እንግዲህ ሙዝ እርጥበትን ለፀጉራችን ይሰጣል ብያለሁኝ። ከሱ በተጨማሪ ለቆዳ ጤንነታችን ከፍተኛ አስተዋጽኦ ነው የሚያደርገው። ቆዳችንን ላይ ዳንድሩፍ የሚያስቸግረን ከሆነ ዴድ ስኪን ይኖረናል። ያው በቅባት በምን በተለያዩ ነገሮች ሊዘጉ ስለሚችል ቆዳችን ያንን ጽድት ያደርግልናል ማለት ነው። በዋነኝነት እሱ ከጸዳ ደግሞ ለጤናማ የፀጉር እድገት ደግሞ ከፍተኛ አስተዋጽኦ ይኖረናል። በዛ ላይ ፀጉራችን ወዝም ይዞት ሻይን እንዲያደርግና ጥሩ የሆነ ቴክስቸር እንዲኖረው ይረዳናል ማለት ነው። ሶስተኛው ኢንግሪዲየንት ደግሞ ማር ነው። ማር እንግዲህ በተለምዶ ያሸብታል ብለን ነው የምናስበው፣ ግን አሁን ላይ ጥናቶች እንደሚያሳውቁት ማር ለፀጉራችን ጤንነት እንደዚህ ሄር ማስክ ውስጥ ገብቶ በጣም ጥሩ የጤና ጥቅም ይሰጠናል ማለት ነው። ከእርጎ በተጨማሪ ቆዳችንን በማስዳት ከዛ በኋላ ደግሞ ፀጉራችን ሻይን እንዲያደርግና ቴክስቸሩ ላይ ውበት አድ ነው የሚያደርግልን ማለት ነው። ስለዚህ እነዚህን ሶስት ኢንግሪዲየንቶች አንድ ላይ አድርገን ፈጭተን እናዘጋጃለን። ከዛ በዛ መሰረት ውህዱን እንጠቀማለን ማለት ነው። አብራችሁን ቆዩ፣ ተከታተሉ። ብሌንድ አድርጌው በደንብ ጨርሼው በመቀባው እቃ ላይ ገልብጫለሁ ማለት ነው። እንደሚታያችሁ በዚህ እቃ አዘጋጅቻለሁ ማለት ነው። ከዚህ በተጨማሪ ደግሞ እንደነዚህ አይነት ፕሮዳክቶችን ለፀጉራችን በምናዘጋጅበት ጊዜ ደግሞ ፊታችንም ደግሞ መረሳት የለበትም። ስለዚህ በእነዚህ ውህዶች እንዴት የፊታችንን ጤናማነቱ ትሪት እንዴት እናደርገዋለን የሚለውን ነው። ከዚህ ጋር ተያይዞ የእርጎ አለኝ። ከእርጎ በተጨማሪ ደግሞ የእርድና የሽምብራ ዱቄት አለኝ ማለት ነው። ስለዚህ የእርድና የሽምብራ ዱቄቱ እንዴት ነው ከእርጎ ጋር አብረን ውህድ አድርገን ለቆዳችን ደግሞ እንዴት ጤናማ አገልግሎት እንደሚሰጠን እናያለን ማለት ነው። ለፊታችን በምንጠቀም ጊዜ ዮገርት ቅድም እንዳልኳችሁ ላክቲክ አሲድ አለው። ያ ላክቲክ አሲድ ለፊታችን አንቲ ኤጂንግ እንደዚህ በአንቲ ኤጂንግ እድሜያችን እየጨመረ ሲመጣ የፊታችን መጨማደድ ሪንክልስ እንዲኖር ይሄ አይናችን ስር እዚህ ጋር አገጫችን አካባቢ የሚኖረውን ነገር ጡንቻችንን እያሳሳበ እንዲቀንስልን ይረዳናል ማለት ነው። ከዛ በተጨማሪ ደግሞ ሞይስት ያደርግልናል፣ ብራይት ያደርግልናል፣ ያለሰልስልናል፣ ጥሩ ቆዳ እንዲኖረን ያደርጋል። ከዚህ በፊት ደግሞ ቡግርም ያላችሁ ወዛን ፊት ኖሯችሁ ብግር ኖሯችሁ አክኔ ጥሎባችሁ ጠባሳ ጥሎባችሁ ይሄዳል ሰዎች ካላችሁ ደግሞ በጊዜ ሂደት
ያንን ጥቁረት እንዲያነሳልን ይረዳናል ማለት ነው። ስለዚህ የፊቴን ማዘጋጅቻለሁ። እዚህ ጋር ይታያችኋል እርድና የእርጎውን ደግሞ አቀላቀዬ አዘጋጅቻለሁ ማለት ነው። ስለዚህ የትም እንዳትሄዱ ፔጃችንን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ የደወል ምልክቷን እንድትጫኑ አዳዲስ እንደዚህ ጠቃሚ ቪዲዮዎችን ወደ እናንተ ስንለቅ ቀጥታ እንዲደርሳችሁ ይሆናል። ለብዙዎች ተደራሽ ደግሞ እንዲሆን ላይክ እያደረጋችሁን እንድታበረታቱን ስንል በትህትና እንጠይቃለን ማለት ነው። የትም እንዳትሄዱ አብራችሁን ቆዩ፣ ተከተሉ። ስለዚህ ያዘጋጀነውን ውህድ ለፊታችንም ለፀጉራችንም በደንብ አፕላይ እናደርጋለን እንቀባለን ማለት ነው። እዚህ ጋር ፀጉሬን እኔ ታጥቤያለሁኝ፣ ንጹህ ፀጉር ላይ ነው። ስለዚህ እንደነዚህ አይነት ተፈጥሯዊ ውህዶችን አዘጋጅተን በቤታችን በምንጠቀምበት ጊዜ ንጹህ ፀጉር ላይ አፕላይ ብናደርገው ብዬ አድቫይስ አደርጋለሁ። ያው አቧራ ላይ ላብ ላይ ምናምን የነበረ ፀጉር ላይ ጥሩ ውህዱን ለፀጉራችን ወደ ውስጥ ዲፕ እንዲገባ የሚጠቅመን ንጹህ ፀጉር ላይ ብንቀባ ብዬ አድቫይስ አደርጋለሁ። እዚህ ያው አዘጋጅቼ ያመጣሁት በደንብ ተደባልቋል፣ በደንብም ብሌንድ ሆኗል ማለት ነው። ስለዚህ ይሄንን እንትናችንን ቁጭ እያደረግን እየከፈልን በደንብ አድርገን ከላይ እስከታች አፕላይ እናደርገዋለን ፀጉራችን ላይ ማለት ነው። ውስጡን በደንብ ቆዳውን እየቀባን ከዛ ደግሞ ቆዳውን ደግሞ ስንጨርስ ደግሞ ወደ ፀጉራችን ሩቱ ራሱ ዘለላው ላይ እየተቀባን አፕላይ እናደርገዋለን ማለት ነው። የእርሙ ቅዝቃዜ እንዴት ደስ እንደሚል ልነግራችሁ አልችልም። ውህዱን እንደዚህ አፕላይ እናደርጋለን ማለት ነው። እያንዳንዱ ፀጉራችሁን እዛ እንጠቀልልና ከላይኛው ጋር እናዋህደዋለን ማለት ነው። እስቲ እናንተ ደግሞ ኮሜንት ላይ አሳውቁኝ፣ እንዴት ነው የፀጉራችንን ጤና ስንጠብቅ ሪዛልቱ እድገት ሲጨምር ነው ወይስ ሳይበጣጠስ ቆንጆ ፀጉር ሻይን የሚያደርግ ሲሆንልን ነው? ፀጉራችንን በደንብ ትሪት እያደረግን ነው ወይስ እድገቱ ሲጨምር ነው? ፀጉራችንን በደንብ ትሪት አድርገናል ወይም ደግሞ ያዘጋጀነው ውህድ ተስማምቶናል ብለን የምናስበው? እስቲ አስተያየታችሁን አጋሩኝ። ቱዌይ ነው እኔ ብቻ የምለውና የላይፍ ስታይሌን ሼር ማድረጋችሁ ሳይሆን እናንተን ብታስተምሩኝ የተሻለ ነው። ሞክሪው የምትሉኝም ትሪትመንት ካለ ደግሞ ለመሞከርም ዝግጁ ነኝ ማለት ነው። በቅርቡ እንግዲህ ያሰብኩት ለፀጉራችን የተለያየ ጥቅም የሚሰጥ ጥንካሬውን የሚጨምር ልስልሴውን የሚጨምር እድገቱን የሚጨምር እንደ ቻሌንጅ ነገር አዘጋጅና ከዛ አብረን ደግሞ ቻሌንጁን እንጀምራለን። አብረን ያንን ቻሌንጅ አብረን ተቀላቀሉንና አብረን እናደርጋለን ማለት ነው። ስለዚህ አብራችሁን ቆዩ። ሀሳባችሁን አሳውቁኝ በኮሜንት። ይሄንን ብትሞክሪው ራሄል፣ ይሄንን ብታሳይን ብላችሁ አድቫይስ አድርጉኝ። ሶዛ ቱዌይ ይሆናል፣ የሁለት ዌይ ይሆናል። እኔ ብቻ አመላችሁን ሳይሆን ከእናንተም ደግሞ ብዙ ለመማር ይረዳኛል ማለት ነው። አድርገን በደንብ ጨርሰናል። ስለዚህ ለ20 ለ30 ደቂቃ እስከ 40 ደቂቃ ፀጉራችን ላይ በደንብ ስቲምድ እንዲሆን ላስቲክ አድርገን እናቆየዋለን ማለት ነው። የትም እንዳትሄዱ ተከታተሉኝ። ለፊታችን ወዳዘጋጀ ነው ውህድ ደግሞ እንሄዳለን ማለት ነው። ያው ቅድም እንዳልኳችሁ የእርጎ ከእርድና ከሽምብራ ዱቄት ጋር አብሬ አደባለቄ ነው ለፊት ያዘጋጀሁት። ስለዚህ ፊት ላይ ደግሞ አፕላይ
አንገታችን ፓርት ላይ ሁሌም አፕላይ ማድረግ ይኖርብናል ማለት ነው። እኩል ነው የሚታየውና አንገትም በደንብ ተደርጎ አፕላይ ተደርጎለት ጤንነቱንም የቆዳውን ውበት መጠበቅ አለብን ማለት ነው። ባዳርሰነዋል ማለት ነው። የትም እንዳትሄዱ አብራችሁን ሪዛልቱን አሳያችኋለሁ። ፊቴን ከ10-15 ደቂቃ በኋላ እታጠበዋለሁ። ከዛ በመቀጠል 30 ደቂቃ ሲሞላኝ ፀጉሬንም ደግሞ እታጠበውና መጨረሻ ከታጠብኩኝ በኋላ ቴክስቸሩን ደግሞ በደንብ አሳያችኋለሁ። የትም እንዳትሄዱ ተከታተሉኝ። ሰብስክራይብ፣ ላይክ እንዳይረሳ እያደረጋችሁ ብዙ ላይክ እያደረጋችሁ ለብዙ ሰዎች ይሄ ቪዲዮ ተደራሽ እንዲሆን እንድትተባበሩን ስንል እንጠይቃለን። አብራችሁ ቆዩ። እሺ ተመልሰናል። ታጥበን ያው እንግዲህ ፀጉራችንን 30-40-45 ደቂቃ ቆየ ነው። ፊታችንን ደግሞ ከ10-15 ደቂቃ ግን ራሱ እርጎ ራሱ ጨምደድ ነገር አድርጎ ድርቅ ይላል ፊታችን ላይ። የዛኔ ማወቅ እንችላለን። የዛኔ ለብ ባለ ውሃ መለቅለቅ እንችላለን፣ ቀዝቀዝ ባለ ውሃ መለቅለቅ እንችላለን እና ሪዛልቱን ራሱ ታዩታላችሁ። ያው እዚህ ጋር ካሜራ ላይ እንደዚህ እንደሚታያችሁ ጥርት ብሏል። ሌላው ደግሞ ልስላሴው ደግሞ በእጃችን ራሱ ስንነካው በጣም ልስላሴው አስታውቆናል እና ልስላሴው በጣም ልስልስ ብሏል፣ ሞይስት ሆኗል እና ብታምኑም ባታምኑም ከዛ በኋላ ራሱ ፀጉሬን እስክታጠብ ድረስ ምንም አልተቀባሁትም። ዝም ብዬ በውሃ ታጠብኩት፣ ግን ስቲል እርጥበቱን እንደጠበቀ ነው። ምንም ነጭ የሆንኩት ነገር የለም እና የኔ ፊት እንደነገርኳችሁ ኮምቢኔሽን ነው። እዚህ ጋር እና እዚህ ጋር ወዛም ነው፣ እዚህ ጋር ደረቅ ነው። ግን ስቲል እዚህ ፓርት ጋር ምንም ነጭ ነገር አልሆነም እና በደንብ እርጥበቱን ሰጥቶታል ማለት ነው። ስለዚህ ይህንን ብንችል ይህንን ውህድ እርጎ በቤታችን በሚኖር ጊዜ እንዳልኳችሁ ከእርድ ጋር ከሚመቸን ነገር ጋር፣ ወዛም ከሆንን ደግሞ ከሩዝ ዱቄት ጋር ሩዝን ፈጭተ ነው ከሩዝ ዱቄት ጋር አድርገን ብንጠቀመው በደንብ አድርጎ ነው የሚያስተካክልልን እና ኮንሲስተንትሊ እና ኮንቲኒየስሊ ተጠቅማችሁ ሪዛልት እንድታዩበት ብዬ አድቫይስ አደርጋችኋለሁ ማለት ነው። እና ሌላው ደግሞ የፀጉራችን ነው። ፀጉሬን እንግዲህ በደንብ አድርጌ ይታያችኋል ፊት ለፊት እንደዚህ ካሜራ ላይ ወዙ በደንብ በቃ እንዴት በቃ ልስልስ እንዳለ እንዴት ፍትትስ እንዳለ ያው ራሳችሁ ሞክራችሁ ስታገኙት እንትን እንላለን። ስቲል ይኸውላችሁ ፀጉር እንኳን በደንብ ሙሉ ለሙሉ ተበጥሯል፣ ግን ስቲል ከርሊ እንደሆነ ነው እንዳያችሁት ፀጉሬ ማለት ነው እና ፍሪዝ እንደሆነ ነው። ስቲል ከርልነቱን ራሱ አልለቀቀም ማለት ነው እና በጣም ተፍታቷል፣ በደንብ እርጥበቱን አግኝቷል። ድርቀት ምንም ነገር አያሳይም እና ይህንን ደግሞ ዛሬ ብቻ በአንድ ጊዜ ብቻ አይተን ሳይሆን ጀጅ የምናደርገው ሁሌ ኮንቲኒየስሊ እንደነዚህ አይነት ማስኮችን የተፈጥሮ ውህዶችን ኮንቲኒየስሊ በመጠቀም እንድትጠቀሙበት ብዬ ነው አድቫይስ ማድረጋቸው። በቤታችን በቀላሉ ነው የምናገኘው። ለነሱ ብለን ፐርፐዝሊ ገበያ አንወጣም። ስለዚህ ለምግብነት ወደ ገበያ ወጥተን የምናገኛቸው እቃዎች ናቸው። ስለዚህ ከተመገብናቸው በኋላ በሚተርፉ ጊዜ አንድ ሙዝም 2 ሙዝም ከአንድ ማንኪያ እርጎ ጋር እየደባለቀ አንድ ማንኪያ ማር ጋር እየደባለቅን ብንቀባ በደንብ ጤንነትን ይጠብቃል። በተለይ ውስጥ ላይ ይሄ ዳንድሩፍ የሚያስቸግረን ካለ ሰዎች በደንብ እርጎን በተለይ ኮንቲኒየስ የተጠቀሙበት ጥሩ ለውጥ ታዩበታላችሁ እና ስሎሊ ያንን የዳንድሩፍ እንትን እየቀነሰ ይመጣል። ፕላስ ደግሞ ቆዳችንን በደንብ እያጸዳ የሞቱ ቆዳዎችን ሪሙቭ ያደርግልናል ማለት ነው። ስለዚህ ተጠቀሙበት የኔ ቤተሰቦች። ስለዚህ ይሄንን ነው ዛሬ ይሄንን ነገር ተመልክተን። ሌላው እዚህ ጋር አንድ ቲፕ ማደርጋችሁ ነገር ለፀጉራችንና ለቆዳችን በተለይ ከምናረጋቸው ውህዶች የምንቀባቸው ሞይስቸራይዘሮች ከነሱ በተጨማሪ ማታ ማታ ስንተኛ የትራስ ጨርቃችን የሲልክ ፕሮዳክት ያለው ቢሆን የሲልክ ፕሮዳክት ሆኖ ይሄ አሁን ለፀጉራችን ቅባት እንቀባና ወደ ሌላ ዘልቆ ትራሱን እንዳያበላሽብን የሲልክ ቦኔት መጥቷል። እንግዲህ ሁላችንም ገበያው ላይ የምናየው ነው። ስለዚህ የሲልክ ቦኔት ብንጠቀም፣ ስለዚህ እሱን ስንጠቀም የፀጉራችን ቅባት የምንቀባው ቅባት ቶታሊ ወደ ውስጥ የሚገባ እንዳያዳርሰው እንዳይመጣው ያደርገዋል፣ የሲልክ ማቴሪያል ማለት ነው። አዘሴም ታይም ደግሞ ለትራሳችን ለምንንተራሰው ደግሞ ጨርቅ ብናደርገው ደግሞ ምን ያህል ቆዳችንን አይጨመድደውም፣ ኮተን ነገር አይደለም እና ስቲል ባለበት ቁጭ ያደርገዋል። ፕላስ የምንቀባውን ደግሞ ሞይስቸራይዘር ማታ ማታ ስንተኛ ወደዛ አያልፍም እና ይህንን ፕሮቴክት ስለሚያደርግን ስፔሻሊ ወዛን ፊት ያላችሁ በጣም ፊታችሁ የሚያስቸግራችሁ በቡግር በተለያየ ጠባሳዎች በተለያየ ነገሮች የሚያስቸግራችሁ
አድቫይስ አደርጋለሁና በ2 ቀን አንዴ ወይ በ3 ቀን አንዴ እያጠባችሁ የትራስ ጨርቃችሁን ብትጠቀሙ በጣም ጥሩ ለውጥ ታዩበታላችሁ። እኔ ወዛም ፊት አይደለሁም፣ ግን ጓደኞቼ አሉ በዙሪያዬ ያሉና ይህንን በደንብ ፕራክቲስ የሚያደርጉ ስለዚህ ሁሌ ለትራስ እንትናችን መንተራሻችን የሲልኪውን ፕሮዳክት የሲልኪውን የትራስ ጨርቅ ናቦኔት ደግሞ ፀጉራችንን ሰርተን እንትን ስንል እንዳይሰባበር ድርቀት እንዳይመጣና ፀጉራችን ስብርብር እንዳይል ስለሚረዳው እነሱን ማቴሪያሎች ተጠቀሙ ብዬ እላለሁኝ። አይ ቲንክ ጥሩ እውቀት ወይም ደግሞ ጥሩ ኢንፎርሜሽን እንዳገኛችሁ ብዬ አስባለሁ። ተጠቀሙበት። ያላችሁ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ፣ እሱን እመልሳለሁኝ። ቪዲዮ እስክንገናኝ ድረስ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን እንድትጫኑ አዳዲስ ቪዲዮዎችን ወደ እናንተ ስንጭን ቀጥታ እንዲደርሳችሁ ይሆናል ማለት ነው። ሌላው ደግሞ ላይክም እንዳይረሳ፣ ለብዙ ሰዎች ተደራሽ ሆኖ ይህንን ማስክ ወይም ደግሞ ይህን ቪዲዮ አይተው ተጠቃሚ እንዲሆን ይረዳቸዋል ማለት ነው። ስለዚህ ሰብስክራይብ፣ ላይክ እንዳይረሳ። ደህና ሁኑልኝ፣ ደህና ሰንብቱልኝ። ባይ